ሌላ አለ። የማዳም ቅመሞች የሚጎዳቸው ነገሮች ልንገራችሁ። የማዳም ቅመሞች በጣም የብቸኝነት ይሰማቸዋል። ብቸኝነት በጣም በሚሰማቸው ጊዜ ደህና ዋልሽ፣ ደህና አደርሽ ብሎ በይሞ በቴክስት በምንም ነገር ያወራቸውን ያምናሉ። ካመናቸው ከኔ ጋር አብሮ የሚዘልቅ ይመስላቸዋል። ደህና ዋልሽ፣ ደህና አደርሽ የሚላት ቤተሰብ የለማ። እናትም አባትም ብር ከቸገራቸው ካልሆነ በስተቀር እስኪ ደውለው በወር አልኩኝ በሁለት ወር ራሱ አያዋሩ። የታወቀ ነው። አብሶ ወደ ክፍለ ሀገርማ ከተማ ካልሆነ በስተቀር ከተማም ያው ኔትወርኩ እና እንትኑ አለ አይደለ መብራቱ አለ ሲባልና ተች ስልክ ካለ ያው ከስንት አንድ አባብለን ብር ትልክልናለች በሚሉ እህትም ሆነች ምን ትልካል እንትን ይላሉ ያወሯቸዋል ማለት ነው። ግን እሱ አይደለም እንትናቸው ማለት ነው። ፈልገው ደህና አደርሽ ደህና ዋልሽ የሚላቸውን በጣም ይፈልጋሉ። ለምን እኔ ኖሬበት አውቃለሁ። እና ብቸኝነት በሚሰማቸው ሰዓት ያገኙትን ወይም ያወራቸውን ያምናሉ። እናምናለን። በምናምንበት ሰዓት ያላገባብ ብራችን ይከስራል። በምን ያ ሰው ጥሩ ሰው ይመስለናል። ረጅም ጊዜ ያወራናል። ረጅም ጊዜ በቃ አለሁሽ አይዞሽ ምናምን ይላል። ወንድምም ይሁን እህትም ትሁን እናትም ትሁን እንደዚህ ያለን ሰው በቃ በልባችን ላይ እንትን አለ ገባ። ባልም ትዳርም ይሁን በልባችን ገባ። ያለሱ ሰው የለንም በቃ። ለምን ስልካችንና እኛ እግዚአብሔር ሶስታችን ነው ያለነው በዛ ሰዓት ማለት ነው። አርባ እግር ሲባል ያለዛ ከአሰሪያችን ጋር የምንገናኘው ወይ ጠራችን ማለት ምን አጥፍቼ ይሆን ስጋት ውስጥ ማለት ነው። ስጋት ውስጥ ነን። ምን አጥፍተን ይሆን እሽፊኪ ምን ሰርተን ይሆን ነው ድንጋጤያችን ማለት ነው። የስ ብለን ሰላም መሆኑን ካወቅን በኋላ እንድትገላገልን እንፈልጋለን። እኔ ግን ማዳሜን በጣም ስለምወዳት ስለነበረ እሷም ስለምትወደኝ ስለነበረ ባትወጣም እንትን ብትልም ያን ያክል እንትን አይለኝም ማለት ነው። በጣም 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 ተቆጥታ እንኳን በቃ ይቅርታ ብዬ መልሳታለሁ ብዬ በሚል ኮንፊደንስ ያን ያክል ውስጥ አይረበሽም። ትንሽ መረበሹ አይቀርም። የሰው ሀገር ነው እና ትንሽ መረበሹ አይቀርም። አይደለም ጠርታኝ ሰዓቱ እሷ ጠርታኝ ካናገረችኝ በጣም የምረበሸው ያልሰራሁት ስራ ካለ እረፍዶብኝ ከሆነ እሷ ከምጠራኝ በላይ ውስጤ ይረበሻል። ያ ያዘዘኝ ምንድነው? ህሌናዬ ነው። ህሌናዬ ማለት ያ ስራ በሰዓቱ መሰራት ስላለበት ስላልተሰራ ሩጭ እሄዳለሁ ማለት ነው። እዚህ ትዳር ላይ ሆነን እራት ሳይሰራ ወይም ምሳ ሳይሰራ ከጠበቅነው ምን ያክል ነው የምንፈዘው? ልክ እንደዛ ማለት ነው። ምን ያክል ነው የምንጨነቀው? ምን ያክል ልጅም ይሁን ምግብ ሳይሰራ ከተጠበቀ ሰዓት አልፎ ያለምንም ምክንያት ያለምንም ማሳመኝ ምክንያት እንርበተበታለን። ያ የስጋዊ የህሌና የሚያዝዘን ህሌናዊ ስለሆነ ነው ማለት ነው። ልክ እንደዛ ብቸኝነት ካሰሪ ጋር በዚህ መልኩ የምንገናኝ ከሆነ ደግሞ ከኢትዮጵያዊ ላይ ደግሞ ሰላም ዋልሽ ሰላም አደርሽ የሚለንን በጣም እንፈልጋለን። በዛ ሰዓት እንሸወዳለን። እንንቃ፣ እንማር። በዛ ሰዓት ሰው ደወለ አልደወለ ብለን ከምናስብ ሙያዎችን በስልካችን ላይ የሚያስተምሩን የሚያነቁን ነገሮች ብናይ እኔ አሁን የተሳሳትኩትን እናንተ ደግሞ እንድታልፉበት ስለማልፈልግ እንድትማሩበት ስለምፈልግ ነው። ሙያ ብንማርበት ስልክ ላይ ልብስ ስፌት ያስተምራል። አዎ ልብስ ስፌት ያስተምራል። ልብስ ስፌት በነገራችን ላይ እኔም በአካል አስተምራችኋለሁ። ቢጃማዎች እንደዚህ ማሰፋፋት፣ እንደዚህ ያልጋ ልብሶችን መሰፋፋት እኔ አስተምራችኋለሁ። በቅርብ ደብረ ማርቆስ ካላችሁ ማለት ነው። ሲቀጥል እቃ ገዝታችሁ ወይም ለእህታችሁ ለወንድማችሁ መስጠት ለምትፈልጉ አለው። ይህንንም በዛው እየነገርኳችሁ አልፋለሁ ማለት ነው። ቋንቋም እንትላችኋለሁ። ኧረ ብዙ ነው የምላችሁ ግን አልታያለኝ። ቫይራል አውጡልኝ። ቫይራል ቢወጣልኝ ቢታይልኝ ለብዙ ስለማይደርስ እየቆጠብኩት ለማይታይ አሁንስ እንደውም ጭራሽ ለመተው እያሰቡ እንዴት በአንዴው ትሰለቻለች? ሰዎች አመት ያክል ሳይለፉ አግኝተው ያውቃሉ ወይ? እንዴት ታሁን ትደክሚያለች እያልኩ ራሴን የተቆጣሁ እንትላለሁ።
ፎቶ ከላይ ስክሪን አድርጎ መለጠፍና ከላይ ደግሞ መልእክቱን ጽፎ መልቀቅ አላውቅ ብዬ ከአረብ ሀገር ሳላስተካክለው ሰዓቱን ሳላስቆጥረው መጥቼ ተጎድቻለሁ። አሁን ዝም ብላችሁ ባይመቻችሁ እንኳን ዝም ብላችሁ ከፍታችሁ ተውትና ስራችሁን ሂዱና ሰዓት እንዲቆጥርልኝ ለጓደኛችሁም ሸር እያደረጋችሁ ለአረብ ሀገር አሰሙልኝና ትልቅ ደረጃ ላይ ታገኛላችሁ ካሳደጋችሁ ማለት ነው። ትልቅ ደረጃ ማለት ለእናንተ የሚጠቅም ነገሮች እሰማለሁ። ምክር ሳጠፋ ተመለሽ ስትሉኝ የምመለስ ሰው ስለሆንኩኝም መድኃኒዓለም ይረዳኛል። እንደዛ እንዳልሆን መጥፎ ሰው እንዳልሆን እሱም ይረዳኛል። በሱ መልኩ ደህና ላይ አርፋለሁ ብዬ አስባለሁ። እይታ ከሌለ ግን ምን ታደርጊዋለሽ? ተቀብሎ ይቀራል ውጭ ብዬ ሰው ልክ እዛ ሰው ጋር አልወጣ እያለች የቤት እመቤቷ ያወራሁት ጋር ይመሳሰላል ማለት ነው። ስለዚህ ከአሁን አሞኝ ብሎ ዛሬ ፈታ ብዬ እናንተን ላውራቸው እስኪ። 2 ሰው 3 ሰው ቢያየው እንኳን ከጠቀማቸው ሸር በማድረግ ሌላ ሰው እንዲያየው ያደርጋሉ። አንድ ሰው ማግኘትም ጥሩ ነው ብዬ ነው አሁን ካመመኝ ቦታ ተነስቼ እናንተን እያወራሁ ያለሁት ማለት ነው። እና ያለመናገር ከቤት እመቤት ቅርቅር ብላችሁ ወይም ዝምታ በማዳም ቤት የምትጎዱበትን ምክንያቶች ልንቀራችሁ። አንደኛ መብትና ግዴታን ያለማወቅ። መብት የቱ ጋር ነው? አንዳንዴ መብታችሁን የሚቀብሯችኋል። የሚገርመው ማለት ነው ግዴታ ላይ እየተወጣው ነው። መብት የቱ ጋር ነው የማታውቁም አላችሁ። እንደ አሰሬ ትጨቃጨቀኛለች፣ መተኛ ሳጥታኛለች፣ ልብስ ለማጠብ ትነፍገኛለች፣ ምግብ ለመብላት ትለኛለች፣ የማርፍበትን ታሳጣኛለች። ምክንያቱ ምንድን ነው ብላችሁ ራሳችሁ እንድጠይቁ ታደርጋላችሁ። መጀመሪያ ራስን ማወቅ ነው። ራስሽን እንደታስከፊው፣ ራስሽን እንደተሳዘኝ፣ ራስሽ ካዘንሽለት ሌላ ሰው አያባብልልሽም። መጀመሪያ ራስሽን አስደስችው። ራስሽን ካስደሰትሽ በኋላ ደስታሽን የሚነካብሽ ጠላትሽ ነው። እንቅልፌን በሰዓት ተኛለሁ። እንቅልፌ በሰዓት ማልተኛ ከሆነ በበነጋው ጥሩ ስሜት ስለማይሰማኝ አሰሪ ነገ ጥሩ ስራ እንድሰራልሽ ዛሬ ይህን ሰርቼ ልተኛ ነው። እራት በልተው በቃ ምንም እቃው ራሱ አንዳንዴ የሆነ ለምን ይቺ እንትን ለምን አልጠራችም ብሎ የሚያሰሯችሁ እናንተ የሚሏችሁ አሉ። በበነጋው ለሽ ብላችሁ ትንሽ የማርፈድ አለባችሁ። እንደዛ ከሆነ ማለት ነው ጠዋት ልትቀሰቅሳችሁ ትችላለች። ትናንትና ራሴን አሞኛል፣ በደንብ ስላልተኛው ራሴን አሞኛል፣ እንዴት እንቅልፍ ብቻ ነው ምናምን እሽ ትጉል ምናምን ልትልሽ ትችላለች። ምንድነው እሽ ጠዊል አንቲ ሶትሽ ጠዊል ልትልሽ ትችላለች። ዛሬም ነገም ሐኪም ቤት እንዳትያዝ ስለምትፈራ ወይም የማትፈልጊውን ነገር እየደጋገምሽ 2 ጊዜ 3 ጊዜ እየነገርሻት በሄደሽ ቁጥር እየቀዘቀዘች እየተወችው ትሄዳለች ማለት ነው። ከተነሳሽ በኋላ ግን ፍሪ ሆነሽ በደንብ ተኝተሽ ከተነሳሽ በኋላ ግን የሚገባውን ስራ በአግባቡ ስሪ። ያለዛ ግን እንቅልፍሽ እየተጎዳ ከሆነ ከጽዳቱ ቀንስ ታደርጊያለሽ ማለት ነው። ዳርዳሩ እሷ የምታየው ላይ ነካ አድርገሽ በደንብ አድርገሽ ታጸዳሽ በኋላ እሷ ማታየው መቼም ሁሉን እያንዳንዱን ያን ያክል እንትን አይሉ በቃ አለ አይደለ ካሜራ ነው ደሰስ ታደርጊያለሽ። በካሜራው እንትን እንዳይልሽ ማለት ነው ለማሳወቅ ደሰስ ታደርጊና ጊዜ ታተርፊያለሽ ማለት ነው። በቂ እንቅልፍ ከተሰጠሽ ግን ዜን አንቲ ትናሚ እኔ ዜን እናም ዜን ቡክራ ተቀልተ ያታለሽ ማለት ነው። ጥሩ ከተኛው ነገ እኔ ጥሩ ስራ እሰራለሁ ትያታለሽ ማለት ነው። የተነቃቃ አእምሮ ይዤ እሰራለሁ ትያታለሽ ማለት ነው። ያ ምንድነው ራስሽን ላለማስከፋት እያደረግሽው መስዋዕትነት ነው ማለት ነው። አረብ ሀገር ለምን ሄድሽ ካልኩሽ የአሁኑ መልስ ተመልሷል ማለት ነው። አረብ ሀገር የሄድሽው ራስሽን ለማስደሰት እስከሆነ ድረስ ያለሽበትንም ቀን ራስሽን እንድታስከፊው አልፈልግም ማለት ነው። ስራ እንደው ኢትዮጵያም ስራ ነው፣ አረብ ሀገርም ስራ ነው። የስራው ሁሉ ሊለያይ ይችላል እንጂ ማለት ነው። አረብ ሀገር ከፍ ያለ ስራ ሊሆን ይችላል። ለእኔ ግን ኢትዮጵያ ውስጥ ነው ስራው የከበደኝ ማለት ነው። አረብ ሀገር ቀለል ያለ ስራ፣ ከበድ ያለ ስራ ለአንቺ ሆኖብሽ ከሆነ ያችን ብር አግኝቼ ኢትዮጵያ ቀለል ያለ ኑሮ ለመኖር ነው ብለሽ ራስሽን ለማስደሰት ነው። ነገሩም በፐርሰንት አሳንሺውና ከፍ አድርጊው እንጂ ራስሽን ግን አታስከፊው። ራስሽን ካስከፋሽው ቅድሚያ ደህና
መልካም ቀን አውለኝ ብለሽ ካልተነሳሽ፣ ፈታ አርገሹ ካልተነሳሽ፣ ጸልየሽ ካልተነሳሽ ያልሰራሽውን ስራ ይህን ሰርተሻል፣ ይህ ጥፋት ነው ተብለሽ ቁጣ ይመጣል ማለት ነው። ሳታስቢ እኮ ነው። እኔ ደክማለሁ፣ እኔ እንዲህ እላለሁ፣ ምንድነው ነገሩ? ምንድነው? ደገምሻት፣ ደግመሽ አስቆጣሻት። መጀመሪያ ስትነሽ ተቆጣሽ፣ ቀጣይ የሚቆጣሽ ሰው መጣ። እንዴት ይህን ሰርቼ ደግሞ እንዲህ ተቆጣው ብለሽ ደግሞ ደግመሽ 3 ጊዜ አስቆጣሻት። ማንን? እራስሽን። ለምን ሄድሽ? ለራስሽ ነው ሄድሽ። ለምን ሄድኩ? ለልጄ ነው የሄድኩት የምትሉ ነገሮች አላችሁ። ለባሌ ወይም ለእናቴ ወይም ለአባቴ ነው የሄድኩ ልትሉ ትችላላችሁ። ለእናትሽ ወይም ለአባትሽ የሄድሽው ለራስሽ ብለሽ ነው። አባትሽን ማስደሰት መንፈስሽ የምትረካ ከሆነች አንቺ ለአባትሽ ሄድሽ፣ ለራስሽ ሄድሽ። ለራስሽ መንፈስሽ እንድትረካ ስለፈለግሽ ሄድሽና ሰርተሽ አባትሽን አስደሰትሽው ማለት ነው። ያኔ ራስሽ ተደሰተች። ለዛችን እንደዛ ለምትደሰተው አገር አቋርጣ ለሄደች ሴት እንዴት ራስሽን ታስከፊያለሽ? ደቂቃ በጣም ብዙ ጓደኞች አሉኝ ራሳቸውን ማስደሰትና ማስከፋት ያለዩ፣ ግን እየሰሩ ነው እንዴ ቤት ውስጥ ባለ ነገር። የሚገርመው አይበላልኝም እንጂ ከምግብ እንኳን የነሱ ምግብ ልክ እንደ ኢትዮጵያ አድርጌ መብላት ፈልጋለሁ፣ ማስደሰት ፈልጋለሁ። ለራሴ ብዬ ነው እሱ የማደርገው። በዘጋኝ ምንም ምግብ ባልበላሁበት የነሱ ባልፈለገበት አካባቢ ራሱ አፌን የምከፍተው እንደዛ አድርጌ ነው። ድንች አለ፣ ጥማጥም፣ ቲማቲም አለ፣ ነጭ ሽንኩርት አለ፣ ቀይ ስር አለ፣ ካሮት ይኖራል። እሱ አሁን ወጥ ስንት አይነት ታረገሽ ታወጭለታለሽ? ምስር አለ፣ ስንት አይነት ታረጊዋለሽ? ጨንጓራዬን አመመኝ ትይዋለሽ። ቲማቲሙን ከተፍ ታረጊና አንድ ቃሪያ እንዳያምሽ ሎሚ ትንሽዬ ታረጊና ትበያለሽ። እሱ ያባላል። ግን ካሜራ ያየኛል፣ ችግራችን ማለት ነው። አሰሪ እንትን ናት። እኔ ሆዴን አሞኛል፣ ይህንን ነው መብላት የፈለኩት። ለቀበቅ ሆድሽን እኮ ላያምሽ ይችላል። ሆድሽን ሳያምሽ ሊሆን ይችላል እንደዛ ያልሽው። አይ እና መጥኔ አወረኝ እነ ባ ጥማጥም ቁርጥ አላሞች ሊሆን ይችላል። ፈጣሪ ያውቅልሻል። ለአንድ ለዋሸሽበት እዚህ መጠሽ ንሳ ትገቢበታለሽ። ያ ምንድን ነው የነሱ ምግብ እንትናለሽ። ሲቀጥል እንደዛ ካለሽ ማናት ተጭና ያን ያክል እንትን የምትልሽ ማለት ነው። ዛሬ ተቆጥተሽ ሊሆን ይችላል፣ አልከፍትልሽ ሊሆን ይችላል፣ ተናደሽ ሊሆን ይችላል። ለምን ቀድመሽ ተናደድሽ? አገር አቋርጠሽ የሰው ዜጋ ላይ ሂደሽ እንዴት ትከፊያለሽ? እንዴት ቀድመሽ ትናደጃለሽ? ቀድመሽ የተናደድሽበት ምክንያት ለምንድን ነው? ለራስሽ እስከሄድሽ ድረስ ራስሽ ለምን አስከፋሻል? ታዩ በቃ ትናገር። ቤቷ ነው አለ አይደለ ወይ ወጣ ባለችበት ሊሆን ይችላል የምሰራው ማለት ነው። ምንድነው አሁን ደግሞ ምን ወይም የነሱ እየሰራሽ ጎድን አድርገሽም ሊሆን ይችላል የምታስቀሪው ማለት ነው። ግዴታ ቲማቲም ማለት አይደለም፣ ግን በተለያየ መልኩ ራሳችሁን ዘና አድርጋችሁ ስራችሁን እንድትሰሩ፣ ስራችሁን ያላችሁበት እንድትወዱ፣ አሰሪያችሁን አንዳንዴ እኔ እንዲህ ያልተለመደ ባህሪን እንዲለምዱት ያደረኳቸው አለ አይደለ? ለሰው የተጋነነ ድምጤ የሆነ ያጉረመረመ ተኮሳታሪ መስዬ የታያኋቸውን እየመረራቸው በሂደቶች ዛሬም ነገም ከነገ በኋላም እንደ ጭቅጭቅ ሳላደርገው የሆነ እኔ እኮ የፈለኩት ይሄንን ነው። እኔ እኮ ይሄንን ስሪ እሺ ፈታ ብለሽ ቅን እያልሽ ማለት ነው። ቅን ስትይ ደግሞ ወንድ ለማማለል እንደዛ ነገር ስታይል አይደለም። ራስሽን ብቻና ብቻ ዘና ለማድረግ ነው። ወደ ቅናት ስትመጣብሽ እኔ ራሴ እንዲህ ነኝ፣ የኔ ጸባይ እንዲህ ነው። በቃ የኔ ጸባይ ፍሪ ሁኜ መስራት ነው። ስራው አይሰራልኝም። ኮስተር ካልሽብኝ ስራው አይሰራልኝም። ደህና ዋልሽ ካልሽ ስራው አይሰራልኝም። እንደዚህ ብለሽ እንድታይብኝ አልፈልግም ብለሽ ኮስታራ እንትንሽን ያንቺን ከነገርሻት እየፈራች ውስጧ እየፈራች ይች ልጅ እንዲህ ናት፣ ይች ልጅ ቆጠር ያለች ናት ምናምን ብላ እንድትመን ነው። እንዴ
ፍርሃት የሆነ እሱ እንትን እሷ ስትመጣ ሽጉጥጉጥ ወንዶች ሲያዋሯችሁ ተደብቆ ማውራት የሆነ እሱ ያወራኝ ምናምን ግልጽ ያወራኝ ይመስላችኋል። እሷን እንደ ሾክ መፍራት። አትፍሯት፣ መፍራት የለባችሁም። ክፉ ሰው የሆነውን ቀና አድርጊያለሁ። ክፉ ሰው የሆነውን በቀና አድርጌ ይዣለሁ። ያልተለመደ ባህሪዬን እንዲለመድ አድርጌ ይዣለሁ።